ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን ይዩት። ኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በማጥናት የተለያዩ ቃላቶችን መስርቼ ይዤላችሁ መጥቻለሁ። እነዚህንም ማሳያችኋለሁ ማለት ነው። ተከታተሉኝ። እንግዲህ እነዚህን ፊደላቶች በማጥናት እንግዲህ ከዚህ ጋር የምታዩቸው ባለ ሁለት ሆሄ ቃላቶች ተመስርተዋል ማለት ነው። እነዚህም የበለጠ እንዲገባችሁ ፊደላቶችን ካነብ በኋላ የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ጠ ጡ ጢ ጣ ጤ ጥ ጦ። እንግዲህ እዚህ ጋር ማን ነው ብለን የጠራናት ጠ። ይቺ ማለት ጠ የምትባለዋ የአማርኛ ፊደል ናት ማለት ነው። ስለዚህ አሁን ከጠ እስከ ጦ ያሉትን ቆጥሬላችኋለሁ ማለት ነው። የበለጠ ግልጽ እንዲሆናችሁ ደግሞ አንዴ ደግምላችኋለሁ። ተከታተሉኝ። ጠ ጡ ጢ ጣ ጤ ጥ ጦ። እንግዲህ እነዚህ የማን ቤተሰቦች ናቸው ማለት ነው? የጠ ቤተሰቦች ናቸው ማለት ነው። ስለዚህ አሁን እነዚህን ፊደላቶች ቆጥሬላችኋለሁ ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው ቆጥሬላችኋለሁ። ተከታተሉኝ። ጦ ጥ ጤ ጣ ጢ ጡ ጠ። እንግዲህ አሁን የማን ቤተሰቦች አይተናል ማለት ነው? የጠን ቤተሰቦች አይተናል ማለት ነው። ስለዚህ ቀጣይ ደግሞ የጨን ቤተሰቦች እናያለን። ጨ ማለት የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ አሁን ደግሞ እነዚህን ፊደላቶች ደግምላችኋለሁ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው ቆጥረላችኋለሁ ማለት ነው። ጮ ጭ ጬ ጫ ጪ ጩ ጨ። ስለዚህ አሁን እዚህ ጋር ደግሞ የማን ቤተሰቦች ነው ያየነ? የጨን ቤተሰቦች ነው ማለት ነው። ስለዚህ እነዚህ እንግዲህ የጨ ቤተሰቦች ናቸው። ቀጣይ ደግሞ የጸን ቤተሰቦች ነው ያለን። ጸ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ እነዚህን ፊደላቶች ደግሞ ደግምላችኋለሁ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ አሁን እነዚህን ፊደላቶች ከመጨረሻ ወደ መጀመሪያው ደግሞ የበለጠ እንዲገባችሁ ቆጥርላችኋለሁ ማለት ነው። ጾ ጽ ጼ ጻ ጺ ጹ ጸ። እንግዲህ እነዚህ የማን ቤተሰቦች ናቸው? የጸ ቤተሰቦች ናቸው ማለት ነው። የጸ ቤተሰቦች ናቸው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ፈ ትባላለች። ፈ ማለት እችኛዋ ናት ማለት ነው። ስለዚህ ፈ ፉ ፊ ፋ ፌ ፍ ፎ። አሁን ደግሞ እደግምላችኋለሁ ማለት ነው። ፈ ፉ ፊ ፋ ፌ ፍ ፎ። እንግዲህ እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ፎ ፍ ፌ ፋ ፊ ፉ ፈ። እንግዲህ እዚህ ጋር የምታያቸው የማን ቤተሰቦች ናቸው? የፈ ቤተሰቦች ናቸው ማለት ነው። ስለዚህ እንዳጠቃላይ እዚህ ጋር የምታያቸው ከጠ እስከ ፈ ያሉትን ፊደላቶች እስከ ቤተሰቦቻቸው ድረስ አይተናል ማለት ነው። ስለዚህ ከነዚህ ውስጥ የተመሰረቱን ቃላቶች ደግሞ እናያቸዋለን ማለት ነው። ተከታተሉኝ። እንግዲህ ወደ ቃላቱ ስንሄድ
ጠጣ ይላል። እንግዲህ እዚህ ጋር ጠ የጠ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ጣ ደግሞ የጠ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ እነዚህ ሁለቶችን ፊደላቶች አንድ ላይ በማጣመር ጠጣ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር እነዚህን ካየነ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጨፌ ይላል። እንግዲህ እዚህ ጋር ጨ የጨ ቤተሰብ የመጀመሪያዋ ናት። ፈ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ጨፌ የሚል ቃል መስርተናል ማለት ነው። ስለዚህ እዚህ ጋር ደግሞ ጨ የጨ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ድምጽ ናት ማለት ነው። ፌ የፈ ቤተሰብ የትኛዋ ናት ማለት ነው? የአምስተኛዋ ድምጽ ናት ወይም ደግሞ ይችኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ጨፌ የሚል ቃል መስርተናል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጻፈ ይላል። እዚህ ጋር ይቺ ጻ የጸ ቤተሰብ የስንተኛዋ ናት ማለት ነው? የአራተኛዋ ድምጽ ናት ማለት ነው። ፈ የፈ ቤተሰብ የስንተኛዋ ናት? የመጀመሪያዋ ድምጽ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ እነዚህን ሁለቶቹ ፊደላቶች አንድ ላይ በማጣመር ምን የሚል ይመስርተናል? ጻፈ የሚል መስርተናል ማለት ነው። ስለዚህ ወደ ቀጣይ ደግሞ ፋፋ። እንግዲህ እዚህ ጋር ደግሞ ፋ የፈ ቤተሰብ የአራተኛዋ ድምጽ ናት ወይም ደግሞ ይችኛዋ ናት ማለት ነው። ፋ ወይም ደግሞ የፈ ቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ይችን ፋ ስንቴ ነው የጻፍናት ማለት ነው? ሁለቴ ነው የጻፍናት ማለት ነው። ስለዚህ ምን የሚል ትርጉም ሰጥቶናል? ፋፋ የሚል ቃል መስርቶልናል ማለት ነው። ስለዚህ እንግዲህ እዚህ ጋር የምታያቸው እነዚህ ቃላቶች በማን የተመሰረቱት ናቸው? ከዚህ ጋር በምታያቸው ከጠ እስከ ፈ ባሉት በአራቱም ፊደል እስከ ቤተሰቦቻቸውን ድረስ በማጥናት የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ ሌሎችንም ፊደላቶች በተመሳሳይ እንደዚሁ በማጥናት ወይም ደግሞ በማንበብ የተለያዩ ፊደላቶች በመውሰድ የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።